ስራ ሰርቼ ስራዬ አይባረክልኝም ደሞዜ አይበረክትልኝም የምንል ሰዎች ይሄ ቪዲዮ ለእኛ ነው። አዎ እሰራለሁ፣ እለፋለሁ፣ እደክማለሁ፣ ነገር ግን ስራዬ አይባረክልኝም ደሞዜ አይበረክትልኝም የምንል ሰዎች አደራ ይሄ ቪዲዮ እንዳያመልጣቸው። ምክንያቱም ለዚህ ችግር ትልቁና ዋና መፍትሄ የሆኑትን አንድ ቅዱስ አባት ዛሬ እናዘክራለን። ይሄ ብቻ እንዳይመስላችሁ ዛሬ የምንዘክራቸው ቅዱስ አባት ልጅ ለሌላቸው ልጅን የሚሰጡ፣ ስራ ለሌላቸው ስራን የሚሰጡ፣ ሰላቢን ሟርተኛን መተተኛን አጥፍተው ስራን ድካምን ላበትን ደሞዝን የሚባርኩ ቅዱስ አባት ናቸው። እኒህ ቅዱስ አባት በኢትዮጵያ ብዙ ቤተክርስቲያን የላቸውም። ነገር ግን በአዲስ አበባ አካባቢ ጫጮ አካባቢ አንድ ቤተክርስቲያን እንዳላቸው ሰምተናል። ይሄ ቤተክርስቲያን መካነ ሰማዕት ቅዱስ አግናጢዮስ ቤተክርስቲያን ይባላል። አድራሻውንና ስለ ቅዱሱ አጥር አድርጌ አቀርብላችኋለሁ። ታዲያ እናንተም አደራ የተለመደ ትብብራችሁ ኮፒሊንክ ማድረግ እንዳይረሳ። ቢያንስ አንዳንድ ጊዜ ሁለት ጊዜ 3 ጊዜ ኮፒሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ሐምሌ 1 አቤት ደጃቸውን መርገጥ ላልቻለ ሰው ቤተክርስቲያናቸውን መርገጥ ላልቻለ ሰው የገድላቸውን መጽሐፍ ወይም ደግሞ ስነ ስዕላቸውን በፍጹም እምነት ሆኖ በቤቱ ቢያስቀምጥ ሰላቢ ሟርተኛ መተተኛ በቤቱ እንደማይገባ ቃል ኪዳን የተገባላቸው በስምህ የተማጸነና በቃል ኪዳን የተማመነውን ሰው በአንተ ስም የጸለየውን ሰው አንተ ካለህበት ተድላ ደስታ አስገባልሃለሁ የተባሉ በአንተ ስም ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰ አቅሙ በፈቀደው መልኩ ያዘነና የተከዘውን ሰው ያጽናናና ያስደሰተ ያረጋጋ ሰው ኃጢአቱን በሙሉ ይቅር ብዬ አንተ ካለህበት ደስታ አንተ ካለህበት የብርሃን ከተማ አስገባልሃለሁ የተባሉ የባረከህን እባርከዋለሁ ያመሰገነህን አመሰግነዋለሁ ደጅን የረገጠውን እቀድሰዋለሁ ደጅን ለመርገጥ ባይችል እንኳን አስቦ ቢቀር ራሱ ደጅን እንደረገጠ እንደሳመ አድርጌ እቀበልለታለሁ የተባሉ ልጅ ለሌላቸው ልጅን፣ ስራ ለሌላቸው ስራን፣ ጤና ለሌላቸው ጤናን፣ ሰላም ለሌላቸው ሰላምን የሚያሰጡ ለቤተ ክርስቲያንህ ማንኛውንም አቅሙ በፈቀደው መልኩ ስጦታና መብአ ያበረከተና የሰጠውን ሰው ኃጢአቱን በሙሉ ይቅር እለዋለሁ አንተ ያለህበት የብርሃን ከተማም አስገባልሃለሁ የልቡን መሻት እፈጽምልሃለሁ የተባሉ እኒህ ሐዋርያዊና ሊቀ ጳጳስ የሆኑ ሰማዕት ገና በልጅነታቸው መድኃኔዓለም ኢየሱስ ክርስቶስን ያዩ መድኃኔዓለም ኢየሱስ ክርስቶስን ያቀፋቸው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደምናገኘው ትንቢት የተናገረላቸው በማቴዎስ ወንጌል ምዕራፍ 18 ላይ ተጽፎ እንደምናገኘው ደቀ መዛሙርቱ ወደ ጌታችን ተጠጉና በመንግስተ ሰማያት የሚበልጥ ማን ነው ብሎ ጠየቁት። ታዲያ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ምን ብሎ መለሰላቸው? አንድ ሕፃን ጠራና በፊታቸው አቆመ። ከዚያም ወደ ሕፃኑ እየጠቆመ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት ታላቁ ሰው እርሱ ነው ብሎ በዚህ በቅዱስ ሕፃን አስተምሯል። ይሄ ቅዱስ ሕፃን ደግሞ ዛሬ የምናዘክረው ቅዱሱ አባታችን ነው ማለት ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የኒህን ቅዱስ አባት ንጽህናቸውን ያውቅ ነበርና እንደዚህ ሕፃን ንጹሕ ካልሆናችሁ አለ ራሳቸውን እንደሚያዋርዱ ስለ ክርስቶስ ፍቅር ሲሉ ራሳቸውን እንደሚያዋርዱም ያውቅ ነበርና እንደዚህ ሕፃን ራሳቸውን ካላዋረዳችሁ አለ ገና ለወደፊቱ አድገው ሊቀ ጳጳስ ሆነው ሰማዕት ሆነው የሚሞቱበትን ራሳቸውን የሚያዋርዱበትን መንገድ ቀድሞ ትንቢት ተናግሮላቸዋል። እሺ ወደ ቀደመ ነገራችን እንመለስና ከጌታችን እርገት በኋላ ሐዋርያትን የተከተሉ የቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ደቀ መዝሙር የነበሩ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ ሰማየ ሰማያት ሲያርግ እርሱ የ5 ዓመት ሕፃን ነበረ። ቅድስት ቤተክርስቲያንንና ሐዋርያትን ለ36 ዓመታት ካገለገሉ በኋላ የሐዋርያትን እግር እየተከተሉ ወንጌልን ከሰበኩ በኋላ በ40 ዓመታቸው የአንጾኪያ ሊቀ ጳጳስ ሆነው ተሾሙ። ታዲያ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እግር ስር ተቀምጠው በትህትና ሚስጥርንና ፍቅርን ጠጥተዋልና የተለዩ ተጋዳይ የተለዩ ሰው ነበሩ። ምንም እንኳን የአንጾኪያ ሊቀ ጳጳስ ቢሆንም ከአንጾኪያ እየተነሱ እስከ እስያ ድረስ በመሄድ ወንጌልን የሰበኩ ሲሆን በአካል መሄድ ያልቻሉባቸውን ቦታዎች ደግሞ እንደ መምህራቸው እንደ ቅዱስ ዮሐንስ በጦማር ወይም ደግሞ በክታብ አስተምረዋል። እኒህ ቅዱስ አባት ምንም እንኳን አካላቸው በጾም በጸሎትና በስግደት የተቀጠቀጠና የተንገላታ ቢሆንም እንኳን ግርማቸው ግን ገና ሲያዩአቸው እጅግ በጣም ያስፈሩ ነበር። ከነገር ሁሉ በኋላ ግን የወቅቱ ቄሳር ጠራብሎስ አስጠርቶ ብዙ አንገላታቸው፣ ብዙ አሰቃያቸው። መሞት ባልቻሉ ሰዓትም እጅግ በጣም ግዙፍ ለነበሩ ታስረው ይቀለቡ ለነበሩ ለታላላቅ 2 አናብስት አሳልፎ ሰጥቷቸዋል። እነዚህ እየተቀለቡ የኖሩ ክፉ አናብስትም መጡና ከኒህ ቅዱስ እግር ስር ሰግደው እግራቸውን ልሰው
ከፍ ብለውም በኋለኛው በሁለት እግራቸው ቀጥ ብለው ቆሙና ወደ ላይ እጃቸውን እንደሚዘረጋ ሰው እንባቸውን እያፈሰሱ በኒህ ቅዱስ ፊት ቆሙና አንደኛው አንበሳ አንገታቸውን ቀስ አድርጎ ሲነክሳቸው፣ አንደኛው አንበሳ ደግሞ ዝቅ ብሎ እግራቸውን ወይም ደግሞ ሰኮናቸውን ተረከዛቸውን ነክሷቸዋል። በዚህም ምክንያት ነፍሳቸው ከስጋቸው ተለይታለች ማለት ነው። በዚህም የተነሳ ቅድስት ቤተክርስቲያናችን ምጥው ለአንበሳ የተሰጠው እያለች ታከብራቸዋለች። እኒህ ሊቀ ጳጳስ ሐዋርያና ሰማዕት ቅዱሱ አባታችን ቅዱስ አግናጤዎስ ነገ ሐምሌ 1 የእረፍት በዓላቸው ነው። እኒህ ቅዱስ አባት በኢትዮጵያ ብቸኛ የሆነ ቤተክርስቲያን ድንቅ ተአምር የሚያደርጉበት ቤተክርስቲያን እንዳላቸው ይታወቃል። ይሄውም መካነ ሰማዕት ቅዱስ አግናጤዎስ ቤተክርስቲያን ይባላል። የሚገኘውም በሰሜን ሸዋ ሰላሌ ሀገረ ስብከት ከአዲስ አበባ በቅርብ ርቀት በጫንጮ ከተማ ቆሬ ሮባ በሚባል ስፍራ ላይ ይገኛል። እንግዲህ የሐዋርያዊ ሊቀ ጳጳሳት ሰማዕት የቅዱስ አግናጤዎስ ምጥው ለአንበሳ የተሰጠው ቅዱስ አባት ቤተክርስቲያን በኢትዮጵያ ይህንን ብቻ ነው ያየሁና የተረዳሁት። ሌሎች ካሉ በኮሜንት ሴክሽን ታስቀምጡልናላችሁ ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በሚቻላችሁ መጠን ይሄ ቪዲዮ በደንብ አድርጋችሁ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አግናጤዎስ ምጥው ለአንበሳ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።